ፈጣሪ አያርገውና መተት ወይም ድግምት በቤተሰባችን ላይ ከተደረገ እነዚህ 5 ምልክቶች አጉልተው ይታያሉ። እባካችሁ ሸር በማድረግ ለአንድ ሰው እንኳን መፍትሄ ሆኑ። አንድ ሰው መተት ሲደገምበት 3 ነገሮች አሉ። አንደኛው አስመታቹ እኛ ላይ የሚያስደርገው ሰው ነው። ሁለተኛው መታቹ ደጋሚው ጠንቋዩ ነው። ሶስተኛው በመተት ውስጣችን የሚገባው አጋንንት ነው። ስለዚህ አንድ ሰው መተት ተሰራበት ማለት ከራሱ ተፈጥሯዊ ጸባይ በተጨማሪ ቢያንስ የሁለት ሰውና የአጋንንትን ጸባይ ይዋረሳል ማለት ነው። ስለዚህ ድግምት ወይም መተት የተደረገበት ቤተሰብ እነዚህን 5 ባህሪያቶች ያሳያል ማለት ነው። አንደኛ፣ ተነጋግሮ መግባባት የለም። እናት ልጇ የሚናገረው አይጥማትም። አባት ደግሞ ልጁ ምን ቢያደርግለት አይወድም። ታናሽና ታላቅ ያለ ምክንያት ደመኛ ይሆናሉ። ወንድማማቾች ወይም እህትማማቾች መሆናቸው ጭምር ይረሳሉ ማለት ነው። ሁለተኛ፣ ከቤተሰብ ይልቅ ጓደኛ ወይም ጎረቤቱ ፈጥኖ ይደርሳል። እህቱ የፓድ መግዣ እንኳን እስክታጣ ብትቸገር ዞር ብሎ ሳያት ከጓደኞቹ ጋር ሲዝናና የሚከፍለውን እርሱ ነው። እናቱ የቤት ወጭ ብትጠይቀው እንኳን ሳይሰጥ ቀርቶ ለጎረቤት ሊረዳ ይችላል ማለት ነው። ሶስተኛ፣ ከተራ ቁጥር 2 በተቃራኒ ልጅ ቤተሰብ ይደሰታል ብሎ ለቤተሰብ የተቻለውን ሲያደርግ ያደረገውን ሁሉ ያሳንሱበታል፣ ያጣጥሉበታል። ምንም ቢያደርግ ከቤተሰቡ ምስጋና ይልቅ ሌላ